ልጆቼ የአባትነት ፍቅር ለመስጠት ጊዜ በማጣት እሷ የአባትነትንም የእናትነትንም ሁለቱንም ፍቅር የሰጠቻቸው በመልካም ሁኔታ አድገው እዚህ ደርሰዋል። አንድ ታሪክ ግን በዚህ አጋጣሚ ለመንገር እፈልጋለሁ። ቤተሰብ የህብረተሰብ መሰረት ነውና በዚህ ወቅት እኔ በስልጣን ዘመኔ ልጆችን ብዙ ሰዎች ለማወቅ ብዙ ጥረት አድርገዋል። ነገር ግን ብዙ ሰው ልጆችን ማወቅ አልቻለም። ምክንያቱም ላመሰግናቸው የምፈልገው ጠቅላይ ሚኒስትር ሆኜ እያለሁ በታክሲ ዩኒቨርሲቲ ትምህርት ቤት የሚሄዱ ልጆች ስለሆኑ የትምህርት ዘመናቸውን ከጓደኞቻቸው ጋር በዶርሚተሪ ያሳለፉ ስለሆኑ ይሄ በመሆኑ ደግሞ በሀገራችን ስልጣን ማለት ምንም ማለት እንዳይደለ፣ ስልጣን ከህዝብ የሚነጥል እንዳይደለ፣ የተነሳንበትን እንድናውቅ እኛ አርሶ አደር ተወልደን ለኢትዮጵያ ህዝብ አገልግሎት የበቃን እንጂ ከንጉሳዊ ቤተሰቦች ተወልደን የመጣን ሰዎች እንዳይደለን፣ ወደፊትም ተመልሰን ወደ ህዝባችን ውስጥ የምንገባ መሆናችንን ትምህርት ነበሩ። ዛሬም ሳንሸማቀቅ ወደ ህዝባችን ገብተን ህዝቡ የሚሆነውን ነገር ለመሆን ምንም እንዳይከብደን የሆነበት በዚህ ምክንያት በመሆኑ ልጆቼን ከልብ ላመሰግናቸው እፈልጋለሁ። እኔና ባለቤቴ ከሁለተኛ ደረጃ ትምህርት ቤት ጀምሮ እስከ ዛሬ ድረስ አንድ ላይ ነን። በአንድ ክፍል የተማርን ነን። እናም እንደተመረቅን ነው የተጋባ ነው። ልጆቻችን ይሄንን ተሞክሮ እኛም መቅሰም አለብን ብለው እንደተመረቁ አግብተው የልጅ ልጅ እንድናይ ስላደረጉን በዚህም አጋጣሚ ላመሰግናቸው